አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍ ይበልኝ። ውድ የሀገሬ ልጆች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ አብዛኛው ነገር የመጣሁት ነገር ቢኖር ምንድነው በቴዲ ያው ብዙዎቹ ልባችን ተሰብሯል። ምንም ባልታሰበ እንደዚህ ክስተት ሲፈጸም ማለት ነው። ማለት የሰው ልጅ ብዙ ነገር ሊያጋጥመው ይችላል። ነገር ግን የሱ የተባለው ነገር በጣም አስቸጋሪና እንደዚህ ዘግናኝ ነገር ነው ማለት ነው። እና ማነው ገሪያው ወይንም ማነው እዚህ ቦታ ላይ እንደዚህ ሊያደርገው የቻለው ወይንስ የት ቦታ ነው የሚባለውን አጠራጠር ያሉ ነገሮች ይዤ መጥቻለሁ ማለት ነው። በዚሁ አጋጣሚ እስከመጨረሻው ድረስ ለቤት አዲስ ከሆናችሁ እንደተለመደው ሰብስክራይብ ያደረጋችሁ እንግዲህ የሚገርመው ነገር ሁላችንም እንደዚሁ ጣፊናን ማለት ነው። አርቀን ስናስብ የሚገርመው ነገር እሱ ብዙ ጊዜ ተጫዋች ወይንም ቀልደኛ ያው ብዙዎቹ እናውቀዋለን ማለት ነው። ቴዲ ማለት አሁን የመጣ ልጅ አይደለም ማለት ነው። ከድሮ አንስቶ ምን አይነት የብረክስ ወንድም ከወይዘሪት ወይንም ከሚስቱ ጋር ምን አይነት ጨዋታ እንዳለው ወይንም ማለት እንደው ለሰው እንኳን መጥፎ ነገር ያለው ልጅ አይመስለንም። ነገር ግን ብዙ አሁን ላይ እየተሸወደ ያለው በሀገራችን ላይ በሴት ወይንም ደግሞ በገንዘብ ወይንም በተለያየ ነገር አንጣላም ማለት ነው። አጉል ባህል ተከስቶብን በሰው ሀገርም እየኖርን ስለ ዘር እየተባላን በማናውቀው ነገር እየተፈጸመ ድንገተኛ ለእንዲህ አይነት ነገር እየደረሱ ነው ማለት ነው። በመጀመሪያ ማስተዋል አለብን። አሁን ይሄ ልጅ እንግዲህ ዘመዱ ነው። ዘመዱ ስለሆነ ነው ለራሱ የገዳውን እንኳን ፎቶ ወደ ሶሻል ሚዲያ አዝልቀው ይያዝልን ወይንም እንዲህ አድርግልን ማለት አልጠፋቸውም ወይንም ሳይረጋገጥ ቀርቶ አይደለም ማለት ነው። ግን ዋነኛው ነገር ቢኖር ምንድነው የዘመዳቸው ስለሆነ ያው እንዴት ብለን እሱ ቢያጠፋውና እሱ እንደዚህ ቢያደርገው እንዴት እኛ እንደዚህ አሳልፈን እንሰጠዋለን ብለው ነው። ግን ያው መቼም ቢሆን ሁሉም የእጁን አያጣም ማለት ነው። የእጁን አያጣም እና ብዙዎቹ እየተሸወድን ያለነው በቃ በዚህ በሃይማኖትም ይሁን በዘርም ይሁን አንባላም። ምክንያቱም የማንንም ዘር ማንንም አይጠላም። እና ውዶቼ ዛሬ በጣም እኔ ልቤ ተሰብሯል። እንግዲህ ሁላችሁም እንደኔ ትሆኑ ይሆናል ያልሰማችሁ ያላያችሁ፣ እንደዚሁም አንዳንድ ነገሮችን ስትከታተሉ ያልነበራችሁ ማለት ነው። እና ውድ ተመልካቾች ይህን ይመስል ነበረ። ለቀጣውም ደግሞ አንድ አዲስ ነገሮችን ይዤ ስለምዘልቅ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።